እናም ደግሞ ብዙ አገልጋዮች ማለት ነው ብዙዎች ያው አሁን ብዙዎች በመባል ነው የሚያስፈልገው በብዙ ቦታ ላይ ተግባራችሁ ሌላ ነው ግን የምታደርጉት ሌላ ነው። ባካችሁ ተመለሱ፣ አሁንም ተመለሱ። ቃልን ልትሰብኩ ከራሳችሁ እግዚአብሔር በሰጣችሁ በማንነታችሁ ቆሙ። ሌላ አርቲፊሻል ነገር በላያችሁ ላይ አጥልቃችሁ ወንጌልን እየሰበክን ነው እያላችሁ በሚዲያ ላይ ወንጌልን አታሳድቡት ማለት ነው። ምክንያቱም እያንዳንዳችን ሴቶችም አሁን አብዛኛው አርቲፊሻላችሁን እንደ በቃ ሙሉ እንትን በላችሁ ጥፍራችሁን እንደዚህ አሳድጋችሁ ወንጌልን ይዛችሁ እየሰበካችሁ ነው። ግን እዚህ ላይ አርቲፊሻል ጨምረሽ ቁሚ፣ አርቲፊሻል ጨምራ ወይም አምራ ካላቆመ ካልሰበከች አልሰበክም አይልም። ይሄ ቃል አልነበብም አይልም። ስለዚህ እንደ ቃሉን ውስጡ ያለውን ልታነቡ መጀመሪያ ራሳችሁን እዩት፣ ራሳችሁን ተመልከቱት። እኔ እንደ ቃሉን ለብሼዋለሁ ወይ? ራቁታችሁን ከፍታችሁ በቃ አሁን ፋሽን የመጣ ነው ብላችሁ እስኪ ሆዳችሁ ክፍት የሆነ ልብስ ለብሳችሁ ጥርጥር ያለ ነገር ለብሳችሁ ተነክራችሁ ቀለም ውስጥ ምናምን በዛ አይነት ሁኔታ ነው ልትሰብኩ መንገድ ላይ የምትቆሙት። ብዙ እህቶች ተመለሱ። ብዙ ወንድሞችም ደግሞ በቃ ሱፍቻችሁን ካለበሳችሁ የሚያምር ልብስ ካለበሳችሁ ወንጌል ሰዎች የማይሰሙት የሚመስላችሁ አላችሁ። በየጊዜው በየምትቆሙበት ልታገለግሉ በየምትወጡበት አቅጣጫዎች ሁሉ የተለያዩ አይነት በየአይነት ሱፍ ካለበሳችሁት ወንጌልን እንዴት ሰብካለሁ? ወንጌል ለመስበክ ለመውጣት መልበስ አለብኝ ትላላችሁ። እዚህም በሚዲያም በብዙ አቅጣጫም በቤተክርስቲያን ደረጃም ያው ይሰጣሉ ብር ወይም ይረዷቸዋል እናንተን ወንጌልን እንድትሰብኩ። ግን ያ አይደለም ዋናው ነገር መሆን ያለባችሁ በእናንተ ውስጥ። ምክንያቱም ቃሉ ላይ በየቀኑ አዳዲስ ፋሽን ለብሳ ስበክ ሳይሆን የተጻፈውን ሰብካችሁ ህዝቡን ብታድኑ መልካም ነው። እናንተ በየአይነቱን እያጠራቀማችሁ ቁም ሳጥን ላይ ከምታጠራቅሙት ይልቅ ያንን ምንም ላጡት መንገድ ላይ ሲሰብኩ ያላያችሁት ብትረዱ፣ የወደቀውን ብታነሱት፣ አዛውንቶቹን ብታነሱትና ለአንድ ቀን እንኳን ብታበሏችሁ ያ ነው ወንጌል መስበክ ማለት። ያ ነው የወንጌል አደራ ማለት። አደራ መወጣት ማለት እንደዚህ ነው እንጂ ዝም ብሎ ብቻ መንገድ ላይ ቆሞ ኢየሱስ ያድናል ስላላችሁ ተመለሱ ስላላችሁ ብዙ አይመለስም። ከተግባራችሁ ነው ብዙ የሚመለሰው። የእናንተ ተግባር ምንን ያሳያል? ምንን ያመለክታል? ተግባር ላይ እናንተ በመንገዱ ላይ ሳትሆኑ ሌሎቹን ተመለሱ ብትሉ ማን ነው የሚሰማችሁ? ድሮ በእኛ ዘመን ነው አሁን ይሄ ሁሉ እየሆነ ያለው። በእኛ ዘመን ነው አሁን በቃ የሌለውን ነገር በሰውነታችን ላይ ጨማምረን ካልሆነ ቸርች አንሄድም፣ ካልሆነ አንቆምም፣ ካልሆነ አንናገርም፣ ትርፍ ነገር ከሌለ አንናገርም። ይሄ የኛ ዘመን ነው። ድሮ ግን የኛ አባቶቻችን ዘመን ምንም በሌለበት በእግሮቻቸው እየሄዱ ዳገት ቁልቁለት ሳይሰለቻቸው ወንጌልን ሲሰብኩ ነበር። በዛን ሰዓት ላይ እነሱ ለራሳቸው ልንበላ ልንጠጣ ብር አስገቡልን፣ እርዱን፣ ካልበላን አዳዲስ ልብስ ካልተገዛልን ካልሆነን ካልተሰጠን ወንጌል አንሰብክም አላሉትም። ገባችሁ? ስለዚህ ከአባቶቻችሁ የተቀበላችሁትን አደራ ልክ እንደዛው ማስካሄድና ተግባር ላይ ማዋል እንጂ ያላችሁት ከዘመኑ ጋር አትሄዱ እላችኋለሁ። ብዙ አገልጋዮች ወንድሞች ማቃቸውም ማላቃቸውም አላችሁ። ብዙ ጊዜ ነው ያያችኋለሁ። በቃ የአገልግሎቱ ዋና ቁልፍ ማለት ስላገለገላችሁ ሰዎች ስለረዳችሁ የሆነች ደረጃ ላይ ደረሳችሁ ማለት እግዚአብሔር በእናንተ በምታደርጉት ነገር ላይ ተደስቶ በቃ የእግዚአብሔር እርዳታ ነው፣ እኔ እኮ ስላገለገልኩት ነው እንደዚህ ያደረገ ያ አይደለም። ምናልባት ይሄ ምስኪኑ ህዝብ ያኔ ምስኪኑ ስላችሁ ያኔ ቸር ነው ለኛ የሀገራችን ህዝብ። ስለዚህ እነዛ ሰዎች በመጀመሪያ ላይ ሲሰብኩ አይቶ ረዳችሁ። ታዲያ እናንተም በዛ መሰረት ደግሞ እናንተም ሌሎቹን መርዳት መቻል አለባችሁ እንጂ ሌላ ሀገርን እየተመለከታችሁ ሌላ ቦታ ከዛም ከፍ ብዬ ሄዳለሁ አመልጣለሁ የሚለውን ነገር በቃ አብዛኛውን ቦታ ላይ አሁን ሲሰበክ በቃ ትሄዳለህ፣ ትጥሳለህ፣ ታመልጣለህ። ለማምለጥ መጀመሪያ እኮ እኛ መኖር አለብን አይደል? ለማምለጥ መጀመሪያ ያ የሚያመልጠው ሰው መኖር አለበት። ስለዚህ ትክክለኛውን መንገድ ለትውልዱ
ብታስተላልፉ፣ ትክክለኛውን በቃሉ የተጻፈውን ብታነቡ፣ ብትሰብኩ እላችኋለሁ። ሁላችሁም ተመለሱ። ከፋሽን ጋር አትፎካከሩ። ምክንያቱም ሁሉም ያልፋል። ግን የማያልፈውን የእግዚአብሔርን ቃል እውነታውን ገና ለሚያድግ ለታዳጊ እህቶች ወንድሞች ብታሳዩ ከእናንተ ምንን ይማራሉ? ከኛ ምን ይማራሉ? ከኛ በኋላ ያሉት እህቶቻችን ተናናሾቻችን ከኛ ምን ይማራሉ? እኛ ያደረገውን ነው ኮፒ የሚያደርጉት። ስለዚህ በዚች ዓለም ላይ ያለው ነገር እናንተን ማጭበርበር ወይም እናንተን ማሸነፍ የለባትም። እናንተ አሸንፋችሁ እንደ ቃሉ እንደ ድሮ እንደ አባቶቻችን ያ የአባቶቻችን ዘመን ያ ነው። እኛ አሁን በዛ ዘመን ለምን እንዲህ እንሆናለን? ከዘመኑ ጋር ነው የምንሄደው የምትሉትም ልትኖሩ ትችላላችሁ። ያ ሳይሆን ድሮ እንደነበራችሁት ድሮ አባቶቻችን ለእኛ አስረክቦ የሰጡትን ያንን አደራ በተግባር ብታደርጉ መልካም ነው እላችኋለሁ። እናም ይህንን ቻናል ሰብስክራይብ አድርጉ። የሰማችሁት ደግሞ ለሌሎች ሼር አድርጉ፣ ላይክ አድርጉ እላችኋለሁ። ብንመለስ ጥሩ ነው። ተመለሱ። ቀን ሳለን ብንመለስ፣ ቀን ሳለን እውነታውን ብናውቀው። ማንበብና መጮ ብቻ ተግባር የለውም። እኛ በውስጣችን ወይም እኛ ያልበሰለውን ምግብ ለሌሎች አንሰጥም። ምክንያቱም ያልበሰለ ስለሆነ የሌሎቹን ሆድን ስለሚያሳምም፣ ልክ እንደዛው ደግሞ እኛው ሳንበስል እኛው የበሰለውን ሳንበላ ለሌሎች ማካፈል ጥሩ አይመስለኝም እላችኋለሁ። እግዚአብሔር ይባረካችሁ። ባላችሁበት ቦታ ደግሞ እግዚአብሔር ማስተዋልና ጥበቡን ይስጣችሁ እላችኋለሁ።